ኧረ ጎበዝ አህም ነው። ሼር አድርጉት። ኧረ ጎበዝ አህም ነው። ኧረ ጎበዝ አህም ነው። ኧረ ጎበዝ አህም ነው። እንኳን ደስ አላችሁ። ለፍተን ጥረን ተጨቃጭቀን ተነዛንዘን ምን ብለን አልቀረንም። ልንገራችሁ ብዬ ነው። ብሩኬ ለሃይሚ ቀለበት ጥልቅ አረገ። እርግጠኛ ነኝ ዛሬ እዩዬ ክሎሮክስ ክሎሮክስ እያለች እየጠጣች ነው የሚሆነው። ውዶች እንኳን ደስ አላችሁ። ኮሜንቱን አጨናንቁት። እናቴን እንኳን ለፍልፈን አልቀረን፣ እንኳን ተዳርቀን አልቀረን፣ እንኳን ተጨቃጭቀን አልቀረን፣ እንኳን ጨጓራችን ተልጦ አልቀረ። አንደኛ ጨጓራ የተላጠው ግን እኔ ነኝ። እውነት ለመናገር ውዶቼ እናቴን ብልኮስ በዚህ ብልኮስ ወስጃለሁ። ብሩኬና ሃይሚ ሲጣሉ አስባችሁታል? ብልኮስ ወስጃለሁ። ዛሬ ግን የልፋቴ ውጤት በዚህ ደረጃ ሸብረቅ ብለው ሳያቸው እንዴት አባቴ ደስ እንዳለ ውዶቼ። እኔ ደግሞ ጎብለል እያልኩ መጣውላችሁ ውዶቼ፣ መጣውላችሁ። ከምሬ ነው የምነግራችሁ እንዴት ደስ እንዳለኝ። ምክንያቱም ብዙ ተሰድበንበታል። በሃይሚና በብሩኬ ተሰድበናል። እኛ ራሱ እንዴት እሴት ሆናችሁ በሴት እንዴት በእዩ ትጨክናላችሁ እየተባለ ስንት ተለጥልጠናል መሰልኳችሁ ውዶቼ፣ ተለጥልጠናል ውዶቼ። ግን በዚህ ደረጃ እንግዲህ ስለመጣችሁ ደስ ብሎናል። ለምን ውዶቼ እንዲያው ትዳራችሁን የሳራና የማን ነው የሚባለው? በእናታችሁ ኮሜንት ላይ ግለጹልኝ። የአብርሃምና የሳራ ያርግላችሁ። አዎ የአብርሃምና የሳራ ምቀኛን፣ ሸረኛን፣ ክፋተኛን ብድግ ያድርግላችሁ ሁለቷችሁ ወገኖቼ። እናቴን በቃ ይገባችኋል። እኔ ከልብ ስለምወዳችሁ ዛሬ በጣም ነው ደስ ያለኝ ውዶቼ። እኛ እኮ በሃይሚና በብሩኬ ያልተሰደብነው ስድብ የለም፣ ያልተደረግነው ነገር የለም፣ ያልሆነው ነገር የለም። እነሱ ሲጣሉ እኛ ምግብ አንበላም። እኛ ጨጓራችን ግልብጥ እያለ እየተናደድን እየተጨቃጨቅን እኔ ውዶች እቃ ሁሉ የምሰብርበት ቀን አለ። ሁለቱ ሲጣሉ እቃ ሁሉ ክትክት ታረጋዋለሁ። ደግነቱ ግን የመዳም ቤት አይደለም የራሴ ቤት ስለሆነ እንጂ መዳም ቢሆን በካልቾ ነበር የምትለኝ ውዶች። በካልቾ ምን አባሽ ትሰሪያለሽ? ውጭ ከቤቴ ብላ ነበር የምታስወጣኝ። ደግነቱ ግን የራሴ ቤት ስለሆነ እቃውን ካሽ አርጌ ሰብርና እንደገና ሂጄን ይገዛለሁ ማለት ነው። ስንት እቃ ሰብር ያለው መሰላችሁ? ሁለቱ ሲጣሉ እኔ የዛን ቀን አውሬ ነብር ነው የምመስለው። ኛኛኛኛኛ እያልኩ ማለት ነው እየተጨቃጨኩ ዶቼ ኛኛኛኛኛኛ እያልኩ ማለት ነው ሁለቱ ሲጣሉ እና አሁን ደስ አላላችሁም እንዴ? ደስ አላላችሁ? እኔ አይጋቡም እዩን ይወዳታል እንደዚህ ትላል ስትሉ የነበረ ለልዓሰፍ እንግዲህ የኛን የተቃጠልነውን ቅመሱት ውዶቼ። እዩን አይወዳትም፣ ሁለቱ አይለያይም አላልኳችሁም? እኔ አላልኳችሁም? ጭራሽ አንዷ ምን ብትል ጥሩ ነው? ጠብቂ እኛ አንቺን ከሰን ለእዩ አብረን ዲፖርት ካላስደረግነሽ እንኪ ትበያለሽ። እከካም ኮተታም ማለት ነው። ከምሬ ነው የምነግራችሁ። በቴሌግራም አንዷ መታ እንደዛለችኝ ለእዩ አንቺ ሴት አይደለሽ እንዴ? ሴት ሆነሽ በሴት እንዴት? እኔ ሃይሚና ብሩኬን በጣም ነው የምወዳቸው። ለዛ ነው በኮንፊደንስ የምጨቃጨቅላቸው አልኩሽ። እዩን አይወዳትም ስንልሽ እኛ በምክንያት ነው፣ በመረጃና በማስረጃ ነው። ዛሬ ግን እኛ የቀመስነውን ቅምሻ ለእናንተ ጋብዘናል። የተናደድነውን፣ ጨጓራችሁን የተቃጠለውን፣ ሐኪም ቤት ሂደን የተኛነውን ለእናንተ ሰጥተናል። ለእዩ ደጋፊዎች እንግዲህ ብሩኬና ሃይሚ ሊጋቡ ነው። ምን አባታችሁ ትሆኑ? አሁን ደግሞ ምን ትሆኑ? እሱ አይወዳትም፣ እሱ ለጥቅም ነው የሚፈልጋት። ሀላ ወላ
ሁሉ ሰው እንደናንተ ይመስላችኋል እንዴ? ጥቅመኛ ሁሉ ሰው እንደናንተ ይቱ እዩ ተመስላችኋል? የኛ ልጅ እኮ የተባረከሽ የተቀደሰች ናት። የናንተ ልጅ እኮ ክፈትና አንካ ምትል ልጅ ናት። እኔ ሴቱኜ ግፍ እንዳልናገር ምላሴን እየተጠነቀቅኩ ነበር። የናንተ ማስፈራራት፣ የናንተ ዛቻ፣ የናንተ ብዙ ነገር ግን እኔን አጠንክሮኛል እያልኳችሁ ነው። ያልዘታችሁብኝ የለም፣ ያላረጋችሁት ነገር የለም፣ ያላላችሁት ነገር የለም። ልንገራችሁ ከዚህ ዓለም ላይ የሚጎዳውን የሚያነሳ የሚጥል አላህ ነው። እናንተ ምንም አታመጡም። ባይዘወይ ስልክ ስላወቃችሁ ብቻ መታችሁ እንደዚህ ያረግሻለሁ እንደዚህ ሄዱና ቤተሰቦቻችሁን አድርጉ። ከዛ የለመዳችሁት ከዚህ አትጋጋጡብን። በሁለተኛ ደረጃ ደግሞ እኔ ሃይሚና ብሩኬ አይለያዩም ብዬ ስነግራችሁ በኮንፊደንስ ነው ባይዘወይ በኮንፊደንስ ውዶቼ። ምክንያቱም ሰውን ስትወዱት እስከ ንፍጥ እስከ ልጋጉ፣ ሰውንም ስትጠሉት ልክ እንደዛው። እኔ እንደዛ ነው ባህሪ። ስወድሽ አንገቴን እሰጥልሻለሁ። ችግር ካየሁብሽ አንዴ ሁለቴ ሶስቴ አራቴ ላልፍሽ እችላለሁ። ከዛ ግን አክንትፍ ብዬ ከተፋውሽ ተመልሻ ላይሽም። እኛ ሃይሚን የጠላናት እሱ እዩን የጠላናት በሁለት ሰው ፍቅር መሃል ገብታ ልታለያይ ስለነበረ፣ ሁለተኛ ደግሞ ውሸት ስለነበር፣ በሶስተኛ ደረጃ እየተመከረች ስለምትመጣ፣ በአራተኛ ደረጃ ለዶክተር ገንዘብ ከፍላ ስታጨረብር ስለነበር እንጂ ሴት በሴትነቷ ጀስት ሴት ስለሆነች በውሸት የምንደግፋት ከሆነ ተሳስታችኋል። ገባችሁ? ወንድ ልጅ ቢሆንም ወንድማችን ነው። ለማንኛውም ብሩኬ ኮንግራቹሌሽን እናቴን ንጹህ ስለሆንክ ነገ ወዲያ ደግሞ እንዳትመጣብህ ጥንቃቄ አድርግ። እዩ እርግጠኛ ነኝ ጭንቅላቷን ሲያማት አሁንም ሌላ ሰበብ ፈጥራ እንደምትመጣብህ እኔ መረጃው ደርሶኛል። ግን እንደ ሐሳብና እንደ ሂሳብ ሁለታችሁ ራሳችሁን ጠብቁ። ሁለታችሁ ራሳችሁን መከላከል አለባችሁ። ራሳችሁን በቃ ለሰው አጋልጣችሁ አትስጡ። በአሁኑ ሰዓት በቃ ሰው የሆነ እናንተ ወደ ላይ እየወጣችሁ ስለሆነ ሰው ሁሉ ሰው እናንተን ለመጣል ነው የሚነሳው። ስለዚህ እንደ ሐሳብና እንደ ሂሳብ ሁለታችሁ ራሳችሁን እንድትጠብቁ እንፈልጋለን። በሶስተኛ ደረጃ እኔ በምን አምናለሁ መሰላችሁ? የፈለገ ነገር ፈጣሪ ካላለው አይሆንም። ገባችሁ? ፈጣሪ የሆነ ነገር ከቀደረው ይሆናል። ስለዚህ እነሱን ለመጣል የምትነሱ፣ እነሱን የሆነ ነገር ለማድረግ የምትነሱ፣ እነሱን የሆነ እንትን ለማድረግ የምትነሱ ጤነኛ ሁሉ አትመስሉኝም። ምክንያቱም እኔ በዚች ዓለም ላይ በምን እንደማምን ታውቃላችሁ? አላህ ያዘዘባችሁ፣ አላህ የሆነ ነገር ካጻፈባችሁ ይደርሳል። አላህ ደግሞ ያንን ነገር ካልፈጠረው ካልሆነ ምንም ነገር አይደርስም። ስለዚህ እንደ ሐሳብና እንደ ሂሳብ ለእዩን የምትደግፏት ልጆች ምከሯት። በሰው ህይወት አትግቢ፣ በሰው ላይፍ አትግቢ፣ በሰው ነገር አትግቢ፣ በሰው ስራና ሴራ አትግቢ እያላችሁ ምከሯት። ምክንያቱም አሁንም ተንኮል እያሰባችሁ ስለሆነ አሁንም የሆነ ነገር ማምጣት ስለፈለጋችሁ እኔ ባይዘወይ እችንችለኛ ጥሬ ለጋኛ ይላል ያገሬ ሰው። እኔ በደንብ መረጃ ይደርሰኛል ብዙንም ማውራት ስለማልፈልግ እንጂ የናንተ እያንዳንዳችሁ መረጃ ከስልኬ ላይ አለ እና ምንላችሁ ፈልጌ መሰላችሁ እንደ ሐሳብና እንደ ሂሳብ ከሁለት ጥንድ መሃል አትግባ። ገባችሁ? ሁለተኛ ደግሞ የናንተ ያልሆነን ነገር ለመብላት ስትታገሉ ያመልጣችኋል። የናንተ ያልሆነውን ነገር ለመብላት የናንተ ያልሆነው አክሴፕት ለማድረግ የናንተ ያልሆነው ነው ወይ ይህ ጥሩ አይደለም። ራሳችሁን መከላከል አለባችሁ እና ምንላችሁ ፈልጌ መሰላችሁ ሴቶችዬ መከታተል ካለባችሁ እዩንና ብሩኬንና ሃይሚን ተከታተሉ። እዩን አትከታተሉ። እዩን የምትከታተሉ ከሆነ ከእዩ የምትማሩ ዝሙት ዝም ብሎ መውለድና አንዲት ልጅ ያላባት አሳድጋለሁ እንደዚህ እያላችሁ ነው የምትማሩትና ምንላችሁ ፈልጌ መሰላችሁ ራሳችሁን ከእንደዚህ አይነት ዩቲዩበሮች ራሳችሁን ተከላከሉ። ኦኬ ራሳችሁን ጠብቁ፣ አትሂዱ። በዚሁ አጋጣሚ ደግሞ በጣም ከገረማችሁ ነገር አንዲት እህቴ ምን አለች መሰለሽ? ሰላም እህቴ እንዴት ነሽ ሱመያ? ለምንድነው ግን ሴት ሆነሽ በሴት ልጅ በዚህ የምትጨክኝ? እዩም እኮ እውነት ሊኖራት ይችላል። ለምንድነው በዚህ ደረጃ እዩን የምትጠሏት? ኦፍ ኮርስ የምንጠላት የሰው ትዳር እየበጠበጠች ስለሆነ ነው እንጂ እኛ ችግር የለብንም። የኔ እናት እኛ ችግር የለብንም። እኛ የሃይሚ ደጋፊዎች የዋሆች ነን። ግን እኛ ቀይ ነብር የምንሆነው ሃይሚን ሲነኩብን አንወድም። ኦኬ ቀይ ነብር የምንሆነው ሃይሚን አትንኩብን ነው። ከዛ ውጭ በርበሬ አጣላን፣ ሽሮ አጣላን፣ ዱቄት አጣላን። እናንተም ከሌላ ቦታ ናችሁ፣ እኛም ከሌላ ነን። ግን እኛ የሃይሚ ደጋፊዎች ብሩኬንና ሃይሚን አታለያዩብን ነው።
ትልቁ ፖይንት እንደዛ ልታለያዩ ስትመጡ ኦፍ ኮርስ አራስ ነብር እንሆናለን ወደን ሳይሆን በግዳችን ምክንያቱም አንዳንዴ ለምትወዱት ሰው አንገታችሁን ልትሰጡ ትችላላችሁ ለምትወዱት ሰው እኔ ምሳሌ ለሃይሚ እንኩላሊትሽን ስጭብል ሰጣታለሁ ለምን በጣም አክቲቭ ልጅ ስለሆነሽ በጣም የሰው ነገር ስለማምራት የሰው ነገር ስለማትፈልግ የሰው ነገር እንትን ስለማትል የናንተይቱ ዝርክርክ እዩስ የሰው ነገር ነው የሚያምራት የሰው ነገር ኤቭሪ ዴይ የሰው ነገር ነው የሚያምራት ለዛ ነው እኛ እዩን የጠላናት እንጂ በሴትነቷ አይደለም አፎን በጣም ብዙ እየጻፋችሁልኝ አላችሁ በቴሌግራም በሴትነቷ ነው ብላችኋል እኛም እኮ ሴት ነን ሴት እንድትጎዳ ሴት እንድትበደል ሴት በሴት ላይ ብዙ ስሟ እንዲጠፋ አንፈልግም ግን እዩ ያረገችው ያለ ነገር ስተት ስለነበረ ነው ስንቃወማት የነበረው ለማንኛውም ኮንግራቹሌሽን እናቴን እኔ በጣም ደስ ብሎኛል በዚህ ደረጃ ሁለታችሁ በቃ ሽብርቅ ብላችሁ ምን ብላችሁ ስለመጣችሁ በጣም ደስ ብሎኛል ጠላት እንግዲህ እንደ ሐሳብና እንደ ሂሳብ ወይ ክሎሮክስ ጠጡ ወይ ደሞ የሆነ ነገር ጠጡኛ ይመለከተንም ብቻ ግን ከነዚህ ልጆች ህይወት ውጡ ገባችሁ ምክንያቱም እናንተ የራሳችሁን ህይወት ሳትኖሩ ሌላ ሰው ህይወት እንዳይኖር እየፈቀዳችሁ አይደለም አሁን ሃይሚና ብሩኬ የራሳቸውን ላይፍ የራሳቸውን ነገር የራሳቸውን አክሴፕት እንዳያረጉ እነዚህ ምቀኞች በመሃል እየገቡ እንትን ይላሉ ይበጠብጧቸዋል ማለት ነው እና ምን ልላችሁ ፈልጌ መሰላችሁ የናንተ